ፉል ፋሚሊ እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት እንኳን በጣም ቀላል የሆነ በነፃ ገንዘብ የምትሰሩበትን አንድ አፕሊኬሽን ላሳያችሁ ነው። እሱም ተሙ ይባላል። እንደምታዩት ይሄ ተሙ መቼም ሰምታችሁት ሊሆን ይችላል። ሪሰንት ላይ ምን ጀምረዋል መሰላችሁ? ዌብሳይቱ ላይ ገብታችሁ ሬጂስተር አድርጋችሁ ሊንኩን ለሰዎች ሼር ባረጋችሁ ቁጥር እንደ ሀገሩ አከፋፈል ይከፍላችኋል ማለት ነው። በጣም ብዙ ሰው እየተከፈለ ነው፣ እንዳያመልጣችሁ። እኔ ባዮ ላይ አስቀምጨዋለሁ። እንዴት ነው አከፋፈሉ? ልክ ሊንኩን ሄዳችሁ ሬጂስተር ስታደርጉ ያን ሬጂስተር ያደረጋችሁትን ሊንኩን ደግሞ ለሌሎች ሰዎች ለጓደኞቻችሁም ለቤተሰብ የሚሆን በዋትስአፕ፣ በቴሌግራም፣ በዩቱብ፣ በቲክቶክ እንዲሁም በሜሴጅ በስልክ ባገኛችሁ ብቻ ቴክስት አድርጋችሁ ያንን ሊንክ ስትልኩ እነኛ ሰዎች ገብተው ደግሞ ሬጂስተር ሲያደርጉ እናንተ ይከፈላችኋል። ሁሉም ሰው እየተከፈለ ይሄዳል ማለት ነው። እጅግ በጣም የሚገርም ነው። በነፃ ገንዘብ የሚጠላ የለም። ሁላችንም እንስራ ነው የምለው። ገንዘብ ካላከበር ነው አያስከብረንም እና እንጠቀምበት። ይህ አጋጣሚ አያመልጣችሁ። እያንዳንዳችሁ ብትሞክሩት ደስ ይለኛል። እኔ የተወሰነ ሳንቲም አግኝቻለሁ፣ ግን ሰዎች በእምነት ሄደው ሼር ሬጂስተር ማድረግ አለባቸው እና ሬጂስተር በጣም ቀላል ነው፣ ኢዚ ነው። ብዙ ዝባዝንኬ አይጠይቅም። ኢሜይል እና ፓስወርድ ክሬት ታደርጋላችሁ። ለጊቪው በስማችሁ ዌብሳይት ይሰጣችኋል። ያንን ዌብሳይት ብቻ ሼር ማድረግ ነው ለሌሎች። አሁን ምንድነው የምናደርገው? ቀጥታ ወደዛ እንሄድና አሳያችኋለሁ። በሉ እንሄድ። እንግዲህ እኔ አሁን ቲክቶክ ላይ የኔ ቲክቶክ ላይ ትገባላችሁ አይደል? መጀመሪያ ያስቀምጨዋለሁ ተሙ የሚል የዌብሳይቱ አድሬስ አለ። እሱን ክሊክ ስታደርጉት ቀጥታ ይወስዳችኋል። ተሙ አፊሊየት ፕሮግራም ላይ ይወስዳችኋል ማለት ነው። ልክ እዛ እንደገባችሁ ምንድነው የምታደርጉት? በቀጥታ ሬጂስተር ታደርጋ ኢንቫይት የሚለውን ሬጂስተር ታደርጋችሁ ጆይን የሚለውን ትነኩትና ሬጂስተር ታደርጋላችሁ። በስማችሁ ፓስወርድ ክሬት ታደርጉና ትገባላችሁ። ልክ እንደገባችሁ በስማችሁ ዌብሳይት ይሰጣችኋል። ያንን ዌብሳይት ወረድ ስትሉ ከታች ኢንቫይት የሚል አለ፣ በግሪን ብሊንግ የሚል ልክ በግሪን ይታያችኋል። እራሱ ይመራችኋል። ምንም ቀላል ነገር ነው። በጣም ኢዚ የሆነ ነገር ነው። ልክ በግሪን የሆነውን ክሊክ ስታደርጉት ኢንቫይት የሚል ይመጣል አይደል? ያን ኢንቫይት የሚለው ከታች የዌብሳይቱ አድሬስ እና አለ። እሱም ኮፒ ማድረግ ነው። የኮፒ ሳይን አለ፣ የቀለበት ምልክት አለ፣ 2 ቀለበት 8 ቁጥር የምትመስል ያችን ኮፒ የሚለውን ስትነኩት እሱን ኮፒ ያደረጋችሁትን ወስዳችሁ ለሰዎች ሁሉ ሼር ማድረግ ነው። በቴሌግራም በዌብሳይት በዩቱብ እንዲሁም ደግሞ በዋትስአፕ ባገኛችሁት ሶሻል ሚዲያ የሚሆን በሜሴጅ የሚሆን በሜሴንጀር የሚሆን ባገኛችሁት ለምታውቁት ሰው ሁሉ ያንን ኮፒ ያደረጋችሁትን አድሬስ መላክ ነው። እነኛ ሰዎች ደግሞ ገብተው ሬጂስተር ሲያደርጉ እንደ ሀገሩ አከፋፈል መጀመሪያ ሬጂስተር ስታደርጉ ቦነስ አለው። 8 ብር ይላል፣ 6 ብር ይላል፣ 2 ብር ይላል። እንደ ሀገሩ አከፋፈል በዶላር ይከፍላችኋል ማለት ነው። ዋንስ ዩ ዱ ዳት በየጊዜው እየሄዳችሁ ሼር ማድረግ ነው። ያን ሼር ያደረጋችሁበት ሁሉ ይከፈላችኋል በዶላር። ዛሬ በጣም ከ$30,000 በላይ የተከፈለው ሰው አለ። ምንድነው አንድ ጊዜ ማውጣት አይቻልም። አወጣጡንም ወደፊት እንነግራችኋለን። ብዙም ሰዎች እየሰሩ ነው ቪዲዮ የሚወጣው በጣም ቀላል ነው። በብዛት አንድ ጊዜ አታወጡም። ወይ 200 ብር ወይም 200-300 ዶላር ነው እያደረጋችሁ የምታወጡት። በጣም ኢዚ ነው። ወይ $100 እንደሰራችሁት ዋጋ ያወጣል። ምክንያቱም በአንድ ጊዜ የማታወጡት ምክንያቱም ፔፓል ነው የምናወጣው። በፔፓል ስለምናወጣ ነው። ያው ሰው መሆናችን ለማወቅ ነው፣ ሮቦት እንዳንሆን። ያው ጊዜው የሰለጠነም አይደለም። ስለዚህ they just want to make sure that ራይት ፐርሰን እንደምናወጣ ብሩን ለማወቅ ነው። እና አያሳስብም። ዋናው ፍሪ ብር መገኘቱ ራሱ just a big deal። ሁላችንም ባገኘነው አጋጣሚ ብሩን አውጥተን እንጠቀምበታለን እና ይሄ ደግሞ በጣም አሪፍ የሆነ አጋጣሚ ነው። ሁላችንም እንጠቀመው ላለው
ያው እንደነገርኳችሁ ቲክቶክ ባዮ ላይ አለ። እዛ ላይ ሄዳችሁ ክሊክ አድርጋችሁ ገብታችሁ ሬጂስተር ማድረግና ከስር በግሪን የተጻፋለ ያን ኢንቫይት የሚለውን በግሪን የተጻፈውን ስትነኩት ቀጥታ ወደ ታች ስታዩ ታች ሊንኩ አለ። ሊንኩን ኮፒ አድርጎ በምታገኙት አጋጣሚ በሶሻል ሚዲያ በሜሴንጀር በሜሴጅ በቲክቶክ በዩቱብ አድርጋችሁ ለቤተሰብ ለጓደኛ መላክና በዛ በላካችሁ ቁጥር ማግኘት ገንዘብ ማግኘት ማለት ነው። የአፍሌት ፕሮግራም እንዳያመልጣችሁ እጅግ በጣም አሪፍ ነው ምላችሁ። እንግዲህ ያው መጠቀም አለብን ሁላችንም ስማርት ሆነን። ገንዘብ 1 2 ተብሎ ነው 1000 2000 3000 እያለ ሚሊዮን የሚገባውና 1 ብርም 2 ብርም ስትገኝ አክብረን መያዝ እንዳለብን ነው የምነግራችሁ። እንግዲህ ቤተሰቦቼ ይሄ ከጠቀማችሁ ብዬ ነው። ማንኛውም ሰው የተጠቀመውን ሰው እናንተ ደግሞ እንድትጠቀሙበት በማሰብ ነውና ወደፊት ደግሞ የተለያየ ቪዲዮዎችን እንደዚሁ እያመጣው እነግራችኋለሁ። ቲሙ እየከፈለ ነውና ጎ ጆይን ጌት ፔድ ነው የምላችሁ። ግላ ጋይስ ባይ ባይ። ደህና ሁኑልኝ። ለዛሬ ወዳችኋለሁ።